السلام عليكم ورحمة الله وبركاته سبحان الله እዚህ ጋር ያው ኋላ የምታዩዋቸው እነዚህ እንዳሉ እነዚህ የምታዩዋቸው ያው ወፎች በጣም የምንማርባቸው አንድ ትምህርት ስላለ ነው። አንድ ሐዲስን ያስታውሰኛል። ወላሂ የነሱን ያህል ኢማን ቢኖረን የነሱን ያህል ተወኩል ቢኖረን የት በደረስን። ነብዩ አለይሂ ሰላቱ ሰላም ምን ይላሉ? ለው አንኩም ተተወከሉና ዐለላሂ ሐቀ ተወኩልህ በአላህ ላይ ትክክለኛና ተገቢ የሆነውን መመካት ብትመኩ ኖሮ ይላል ለረዘቀኩም ከማ የርዙቁ ጠይር አላህ እናንተንም ይረዝቃችሁ ነበር እነዚህ እንደሚረዝቃቸው። ይኸውላችሁ እነዚህ እንደሚረዝቃቸው እናንተንም ይረዝቃችሁ ነበረ። እነዚህ ወፎች ምን አይነት ባህሪ ያላቸው መሰላችሁ? ተግዱ ኺማሰን ወተሩሁ ቢጣንን አሉ። እነዚህ ወፎች ከቤታቸው ሲወጡ ባዶ ሆዳቸውን ሆነው ይወጣሉ፣ ወደ ቤታቸው ሲመለሱ ሞልተው ሆዳቸውን ይመለሳሉ አሉ የአላህ መልእክተኛ። ከራሳቸው ሆድ ባሻገር እዛው ጎጆአቸው ላይ ለሚጠብቋቸው ልጆቻቸው ቀለብ ይዘውም ይሄዳሉ። በቃ አላህ እንደሚያበላቸው እርግጠኛ ናቸው። አላህ እንደሚሰጣቸው እርግጠኛ ናቸው። ታዲያ እርግጠኛ መሆናቸውን ደግሞ ሐረም ላይ ስለሆኑ ብቻ እንዳይመስላችሁ። አሁን የሐረም ሰው ያም ይዞ ይመጣል፣ ይሄም ይዞ ይመጣል፣ ይወረውርላቸዋል። ይኸው ሲያበሏቸው አያችሁ እዛ ጋር ይኸው በቃ እንደዚህ ነው። እዛ ጋርም ካያችሁ እንደዚህ ነው። በየቦታው ነው ያሉት። መዲና ላይም እዚሁ መካ ላይም በቃ ያም ያበላቸዋል፣ ይሄም ያበላቸዋል። በአላህ ላይ ተወኩል ስላላቸው ነው ብለውናል የአላህ መልእክተኛ። እኛም በአላህ ላይ ተወኩል ካለን ፍጹም ወድቀን አንወድቅም። አንድ ሙስሊም የሆነ ሰው ሽንኩርት ተወደደ፣ የቤት ኪራይ ጨመረ፣ እንደዚህም ደግሞ ኑሮ ናረ፣ የበላይ አልቻልንም፣ መኖር አልቻልንም፣ ከአቅም በላይ ሆነብን ምናምን ሊል ፈጽሞ አይገባውም። አላህ የከተበለትን ነገር እንጂ አያገኝም። ታዲያ እኛና ነን ሙስሊም የሆኑ ሰዎች ምንድነው ልዩነታችን? እኛም ኑሮ ላይ የምናማርር ከሆነ እነሱም የሚያማርሩ ከሆነ ልዩነታችን ምንድነው? በአላህ ላይ የተጻፈልንን ነገር ፈጽሞ ማንም ሊነጥቀን አይችልም። ማንም ሊበላብንም ደግሞ አይችልም። ሪዝቃችንን አላህ ይክፈትልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።